وهي بلد غني ابو عبد العزيز غني እቺ ሀገር በጣም ሀብታም ናት አይደል ይላል እንግዲህ ከታሪኩ በዚህ ላይ አለን ተፈጥሮ ሀብት ምናምን بالثورات الطبيعيه አንደኛ በዚህ በታሪክ በሁለተኛ በተፈጥሮ በጣም ሀብታም ከሆነች ሀገር ናት አይደል ይላል يمكن الانهر واذا بنتكلم በዚህ ላይ ወንዞች ስለ ወንዞች ዋስኪናወራ عن نهر النيل በዚህ ላይ የናይል ወንዝ ባለቤት ናት አይደል አላህ አሉ እሳቸው ወደ ወንዝ ነገር ሲጠቀስ ናይል ሲጠቀስ አላህ አሉ ሰውየው እሺ نعم هو هو المنبع يكون موجود في اثيوبيا في بحيره في اثيوبيا نعم እንደሚታወቀው የናይል መመንጫው ኢትዮጵያ አይደለች ወንዞቿ አዛረ ያሉት ይላል واحد من المنابع بالضبط ወይም አንዱ ዋናው بالضبط النيل كما هو معروف قسمين ናይል ሁለት ነው النيل الابيض والنيل الازرق ነጭና ሰማያዊ በእነሱ አባባል እኛ ጥቁር ምንለው النيل الابيض ينبع من بحيره فيكتوريا ያኛው የነጭ አባይ ተብሎ የሚጠራው ናይል የነጭ ናይል ተብሎ የሚጠራው ከቪክቶሪያ የሚመነጨው ነው وهي بحيره عظيمه በጣም ትልቅ የሆነ ሐይቅ ነው يطلع طبعا في اقوال اخرى انه المنبع مو البحيره مصب ግን ይሄ የተለያየ ወንዝ መጠራቀሚያ ነው እንጂ ራሱ መመንጫው አይደለም እንጂ ወንዙ ብዙ ነው ይሄንን ሐይቅ የሚሞላው يصب فيه اشياء كثيره ብዙ ወንዞች ከተራራ ከምን መተው እዚህ ጋር ይሞሉታል في مستنقع في الجهه الفلانيه في شلالات في الجهه الفلانيه አንድ ቦታ ላይ ፏፏቴ ያለ ሌላው ቦታ የወንዝ ምናምን የተጠራቀመ ውሃ ይመጣል ሌላ ቦታ ላይ የወንዝ እያለ መጥቶ እዚህ የሚጠራቀምበት يصبون في يتجمع في البحيره بس احنا يعني اعتقد الاسهل لنا بدل ما ندش في التفاصيل هذه ስለዚህ እንደው ዝርዝር ውስጥ ከምንገባ ተብሎ ነው ሐይቅ የጣና ሐይቅ የናይል መጀመሪያ ተብሎ የሚወሰነው انه وين يطلع النيل يطلع من هالبحيره ما يطلع من الشلالات مباشره ولا يطلع من المستنقعات ስለዚህ ሁሉንም ከጠራን አስቸጋሪ ከዛኛው ፏፏቴ ከዛኛው ወንዝ ከዛኛው ካለን ያው እኛ ጋር ሰከላ ይባላል ግን ሰከላ ብቻ ነው ወይ የናይል መጀመሪያ ደግሞ ተብሎ መወራት አለበት ምክንያቱም ሌላ ብዙ ወንዞች ብዙ ስላሉ ማለት لا يطلع سيده يعني مباشره من هذه البحيره الضخمه زين ويبتدي ينزل الى الجنوب ከዛ ይህ ወንዝ እንደገና ወደ ደቡብ ይሄዳል ينزل الى الجنوب هو كل الانهار في العالم حسب اللي انا اعرفه እኔ ማቀው የዓለም ወንዝ በሙሉ ከሰሜን ጀምሮ تتجه من الشمال الى الجنوب ከሰሜን ወደ ደቡብ ነው ቀጥታ የሚሄደው تمام الا نهر النيل ናይል ግን የኢትዮጵያው ጥቁር አባይ بالعكس في البدايه ينزل جنوب شويه بعدين መጀመሪያ ትንሽ ወደ ደቡብ ይሄድና يطلع شمال እንደገنا ወደ يفتر كذي ويطلع فوق ويروح الى السودان ወደ ካርቱም ሄዶ 1600 كيلو الى السودان 1600 ኪሎ ሜትር ሄዶ ከዛ በኋላ ይገባል السودان الى الخرطوم ويلتقي بالنيل الابيض ከነጭ አባይ ጋር ይገናኛል طيب كم نسبه الماء እቺ ናት ደግሞ በጣም ደስ ያለችኝ ምን ያህል ነው ከዚህኛው ምን ያህል ነው ካላችሁ اللي طالع من تانا بحيره تانا ከጣና የሚወጣውና وبحيره فيكتوريا ከቪክቶሪያ የሚወጣው ከተባለ موجود 15% فقط من بحيره 15% ብቻ ከቪክቶሪያ ሲሄድላቸው ግብጾችና ሱዳን 85% 85% ግን ከኢትዮጵያ تانا اللي هي داخل اثيوبيا ከኢትዮጵያ ከውስጥ ነው የሚወጣው ይሄ ትልቅ ጉዳይ ነው በጣም በአንድ አረብ ምሁር በአንድ ታሪካዊ ምሁር በአንድ አረብ ጣቢያ ላይ ይሄ አይነት ነገር ሲነገር ደስ ይላል በጣም ደስ ይላል تقول عند الخرطوم ومن الخرطوم يصيرون نيل واحد ከዛ ካርቱም ተገናኝተው አንድ ላይ ሆነው ይሄዳል اللي هو يوصل الى مصر ሌላ እዚህ ጋር ደስ የሚል ነገር የለም المسافه من اثيوبيا تقريبا بحيره تانا الى الاسكندريه او البحر الابيض المتوسط ከጣና ባህር ጀምሮ ወይም ሐይቅ ጀምሮ ወደ እንትን ስትሄድ እስከንድሪያ ድረስ ስትሄድ አስዋን ላይ ስትደርስ
6500 كيلو 6500 كيلو متر ነው የሚሄደው ውሃው ويحمل معاه الخيرات مو بس ብዙ ኸይር ይዞ ነው የሚሄደው ብዙ ንብረት ይዞ ነው የሚሄደው ይላሉ እሳቸው ብዙ ሀብት ይዞ ነው የሚሄደው بس الماء ውሃ ብቻ አይደለም الطين طبعا አፈር ጭቃ التربة هذه الطينية الغنية بالمعادن የተለያየ ማዕድን የተሸከመ አፈር ይዞ ነው የሚሄደው حمرة ቀይ ነው እኮ ቀይ አፈር ነው ራሱ حمرة تشوف البحر أحمر እና እንትኑ ሃይቁን ስታየው ራሱ ቀይ ነው አፈር ነው ጭቃ زيارة اثيوبيا ኢትዮጵያን እንድንጎበኝ ትመክረናለህ ما في شك يعني ምንም ጥርጥር የለውም احنا ما شاء الله كشعب كويتي او حتى عربي وخليجي نحب السفر ونحب እኛ እንደ ኩዌት እንደ አረብ ህዝብና ብዙ ጊዜ መጓዝ እንወዳለን ማየት እንወዳለን نكشف ونحب نشوف فعلى الأقل مرة واحدة بالعمر بس تستحق هي أكثر من زيارة ኢትዮጵያ ግን ከአንድ ጊዜ በላይም በጣም ተደጋግማ ልትታይ የምትገባ ሀገር ናት اثيوبيا ضخمة أنا للحين ما شبعت منها أنا في ኢትዮጵያ ትልቅ ናት እኔ እስካሁን አልጠገብኳትም እንግዲህ 40 ጊዜ ሄደው ማለት ነውና ገና አልጠገብኳትም እሄዳለሁ بعض الأماكن ما رحت لها حتى الآن ودي أروح أزورها ምክንያቱም አንዳንድ ኢትዮጵያ ውስጥ ሆኖ ያልሄድኩበት ቦታዎች አሉ እነሱን እየቆጠርኩ ነው እሄዳለሁ إن شاء الله تصير لي الفرصة وأروح لها እንደገና አላህ ድሉን ሰጥቶኝ እንድሄድ ፈልጋለሁ ይላል اثيوبيا لما تروح لها لازم تروح حق تانا ليك اللي تكلمنا عنها ينبع منها نهر النيل ኢትዮጵያ ከሄድክ ጣናን ሳትጎበኝ እንዳትመጣ የጣና ሃይቅን ማየት አለብህ لازم تروح حق أواسة اللي فيها بحيرة جميلة በጣም ያምር ደግሞ እንደዛው ሌላ ሃይቅ ያለበትን አዋሳን እንዳትረሳ جدا በጣም ያምር في جنوب أديس أبابا ከአዲስ አበባ ደቡብ ውስጥ ወደ 200 ምናምን ኪሎ ሜትር ነው 280 كيلو تقريبا تبعد عنها 280 لازم تروح حق مدينة أربا منش አርባ ምንጭ እንዳትረሳ ነው አርባ ምንጭ ይሄዳል አርባ ምንጭ ከናንተ ውስጥ እኔ ሄጃለሁ አርባ ምንጭ አዋሳ ሄጃለሁ ባህር ዳር ሄጃለሁ እሺ مدينة ذات ال40 ينبوع አርባ ምንጭ ያለበት ቦታ እንዳትረቅ فيها بحيرتين كبار كل